ምዕራፍ 6 አየህ ንጉሥ አሉ አቶ አባተ። አየህ ንጉሥ፣ ይቺ ሀገር ለሰማትና ላያት ቀላ ላወቃት ግን የምትከብድ ላይ ላዩዋን ተጎሳቁላና ቡጫቂጭ ደርባ ውስጥ ውስጧን ግን የተዋበችና በዕንቁ ጌጥ ያሸበረቀች ኋላ ለቀሩት ኋላ የቀረች ስትሆን ለቀደሙት ግን የቀደመች አይነ ልቡናቸው ለጨለመባቸው በድንግዝግዝ ጨለማ ውስጥ የምትዳክር መስላ የምትታይ ስትሆን አይነ ልቡናቸውን ላበሩ ግን የብርሃን መፍለቂያ የሆነች እዝነ ልቡናቸው ለደነቆረ እሷም የደነቆረች የምትመስል ስትሆን እዝነ ልቡናቸውን ላነቁ ግን ሁሌም ኤሎሄ ኤሎሄ እያለች ከፈጣሪዋ ጋር የምትነጋገር ኑሯዋት እንጂ ሰምተዋት የማትገባ ምስጢራዊት ሀገር ናት አሉ አቶ አባተ ደስ በሚል ያነጋገር ለዛቸው። አሁንም ንግግራቸውን ቀጠሉና አንተ ስለ ስናን ስትነግረኝ እኔን የገረመኝ እኮ በዚያቸው የጦጣ ግንባር በምታክል ቁራሽ ምድር ላይ እንዲህ ግሩምና ድንቅ የሆኑ በግልጽ የሚታወቁ ነገሮች ካሉ ያላወቅናቸውና በምስጢር የተያዙት ነገሮችማ ደግሞ ምን ያህል ለመቁጠር የሚያታክቱ ሊሆኑ እንደሚችሉ ሳስብ እንጂማ ሀገር የኢትዮጵያ እንኳንስ ሌላው ይቅርና አፈሯ በራሱ ከሌሎች ዓለማት አፈር የተለየ ነው። እጽዋትን ለማብቀል የሚውል ብቻ ሳይሆን በውስጡ ብዙ ምስጢራትን የቋጠረና መድኃኒትም ጭምር ነው አሉ አቶ አባተ ሀገራቸውን ከልባቸው እንደሚወዷትና እንደሚኮሩባት ከንግግራቸው ለዛና ከፊታቸው ፍካት ላይ እየታየ። አሁንም ንግግራቸውን ቀጠሉና የፊታቸው ፍካት ትንሽ በትንሽ ደብዘዝ እያለ ነገር ግን እኛ ይህንን ሳንረዳ አፈርን የሚያረክሱ በማሞካሻ ስማቸው የመሬት ማዳበሪያ የምንላቸው ውስጠ ምስጢራቸው ግን የመሬት ማሳረሪያ የሆኑና አፈርን የሚያራቁቱ ድርጊቶችን በሞኝነት እናደርጋለን አሉ። ንጉሥ አቶ አባተን አይን አይናቸውን እየተመለከተ ተመስጦ ሲያወራ እንደነበረ ሁሉ ተመስጦ እያዳመጠ ከአቶ አባተ አንደበት እየሰማት ያላት ኢትዮጵያ እርሱ የሚያውቃት ኢትዮጵያ ሳትሆን ሌላ ከእርሱ ኢትዮጵያ ውጭ የሆነች አሜሪካ ወይም አውሮፓ ውስጥ አሊያም ቻይና የምትገኝ ሌላ ኢትዮጵያ መሰለች። ምን አለ ከዚች ሀገር አንድ ቀን እንኳን እንኳ ሄጄ አየሯን ተንፍሼ ከሰማያዋ ስር የምትወጣዋን ፀሐይ ሞቄ የምንጭ ውሃዋን ተጎንጭቼ አፈሯን በእጆቼ ዳብሼ እግሮቼ ረግጬ በመጣሁ የሚል ስሜት ይሰማው ጀመር። በጣም ግርም ሲለው ደግሞ ቆይ ሰው የሳይንስ ሰው ነኝ አላለኝም እንዴ? ታዲያ የሳይንስ ሰው ስለ ኢትዮጵያ እንዲህ ሊያውቅ ይችላል? አይችልም። እንዲሁም ስለ ኢትዮጵያ የማያውቅ ሰው ቢኖር የሳይንስ ሰው እያለ በውስጡ አልፎ አልፎ ደግሞ ከፊት ለፊቱ ግድግዳ ላይ የተሰቀለውን የእጅ መዳፍ የመሰለ ቅርጽ ያለውን ካርታ ስርቅ እያደረገ እያየ መስማቱን ቀጥሎ ሰው ከስጋና ከነፍስ ባህሪያት የተዋቀረ ስለሆነ በስጋ ሲኖር ከስጋ ባህሪያት ጋር ሊተባበሩ የሚችሉ ነገሮችን ማድረግ በሰውነት ለመኖር ያስችላል። የስጋ ባህሪያት ደግሞ እሳትነት፣ ነፋስነት፣ ውሃነትና አፈርነት ናቸው ሲሉ አቶ አባተ ይህኔ ነው መሸሽ። እኚህ ሰውዬ ስለ ሃይማኖት ሊሰብኩ ነው እንዴ? ድንግል ማርያም ጠብቀኝ 5 ዓመቱን በሰላም የጨረስኩትን አለሳልስ ወደ ደካማ ጎን የገብተው አሁን በ11ኛው ሰዓት እምነት ሊቀየር ሊሉኝ ነው እንዴ? አርፎ ያልተቀመጠ እግር ከዘንዶ ጉድጓድ ይገባል ማለት ይሄ ነው እያለ በሀሳቡ አንድ አንገታቸውን እያየ ከለበሱት ሸሚዝ ኮሌታ ስር የአንገት ማተባቸውን ሲፈልግ አልታይ ሲለው ደግሞ የቤቱን ግድግዳ እፌና ሌላም በቤት ውስጥ ያለውን ነገር በሙሉ እየቃኘ ስለ ሰውየው ሃይማኖት ምንነት የሚያረጋግጥለት ነገር ፍለጋ ያዘ። እንዲህ ሲፈራ ሲችል ይቆይና በአንድ ልቡ ደግሞ የሚያደርገው ድርጊት እንዳይታወቅበት ለማስመሰል በማሰብ አቶ አባተ ሲያወሩ ባወጣ ጭንቅላቱ ይነቀንቅ። ግፋ ቢል ቢቀርብኝ 300 ብር ነው እንጂማ የሚያየ እኔስ መቼም ይሁን ግድ የለም። ምንም የማያውቁትን ቤተሰቦችን ግን ከዚህ አላሰነበታቸው እያለ በውስጡ ይጨነቅ ጀመር። እንደገና ደግሞ ገና ለገና ሃይማኖት ያወራይ ብዬ ያሸብረኛል። ሃይማኖት ይህ ነው ብሎ ስለ ራሱ ሃይማኖት አልነገረኝ። ሃይማኖት ትክክል አይደለም አላለኝ ይላል ለራሱ። የንጉሥ ስጋት የድሮ የመሰናዶ የክፍል ጓደኞቹ የነበሩት እነ በእምነት መላሽ እና መኳንንት የገጠማቸው ነገር እንዳይገጥመው ነው። ሁሉም ባህር ዳር ዩኒቨርሲቲን በአንደኝነት ሞልተው እርሱ ሲደርሰው እነሱ ግን ሳይደርሳቸው ቀርቶ ሌላ ዩኒቨርሲቲ ሄዱ። በነበሩበት ዩኒቨርሲቲ የብሔር ጸብ ተነስቶ ስልካቸው ሳይቀር ንብረታቸው በሙሉ ተዘርፈው ግቢያቸው ወጡ። መሸሸጊያ አጥተው ሲጨነቁ አንድ የተመሰገነ ሰው ገጠማቸው። ከቤቱ ወስዶ ለ2 ሳምንት ያህል ልክ እንደ ልጆቹ ሲንከባከባቸው ሰነበተ። በኋላ ግቢያቸው ሰላም ሆኖ ወደ ግቢ ሊመለሱ ሲሉ ደግሞ
የሚያስፈልጋቸውን ነገር በሙሉ በራሱ ወጪ ገዝቶላቸው እነርሱም ወደ ትምህርታቸው ተመለሱ። ነገር ግን ሰውየው የሚከተለው ሃይማኖት ከእነሱ ሃይማኖት ውጭ የሆነ ስለነበረ በዚያ 2 ሳምንት ውስጥ እነርሱንም እንደሱ ማድረግ ችሎ ነበር። እነዚያ ጓደኞቹም የቤተሰባቸውን እምነት ትተው አዲስ እምነት አማኝ ሆነዋል። ወደ ቤት ሲመለሱ ግን ቤተሰቦቻቸው እንዳያውቁባቸው ተመሳስለው ይቆያሉ እየተባሉ ይታማሉ። በዚህ ምክንያት እርሱም ልክ እንደ ድሮው አይቀርባቸውም። አብሯቸው ስለተቀመጠ ብቻ አዲስ እምነታቸው የሚጋባበት ይመስለዋል። ንጉሥ ስለ ሃይማኖት ክርክር ከተነሳ እኔን ተውኝ፣ የማያዋጣኝን መከራከርም ሆነ ብዙ ማወቅ አልሻም ብሎ ይሸሻል። በዚህ ጉዳይ ሲበዛ ፈሪ ነው። ንጉሥ ተጠይቆ ምንም የማይመልሰውና የማያብራራው ነገር ቢሆን ስለ ሃይማኖት ብቻ ነው። እያወቁ አለቁ ከሚሆንብኝ ድንቁርናዬንና ጭፍን እምነቴን ይዤ ብኖር ይሻለኛል ይላል። አቶ አባተ የንጉሥ ውስጥ መጨነቅ አልገባቸውም። ትንታኔያቸውን ቀጥለዋል። ሰውነትን ሙሉ ለማድረግ እነዚህ 4 የሥጋ ባህሪያት በእኛ ውስጥ የተቀመጡበት የልኬት መጠን አላቸው። ከዚህ የልኬት መጠናቸው ሲወጡ አሊያም ደግሞ ሲወርዱ ሥጋዊ የሰውነታችን አካል ይዛባል፣ ጤንነት መታወክ ይከሰታል። ከዚህም የተነሳ ሰው መስራት ከሚችልበት ጉልበቱ በታች፣ ማሰብ ከሚችልበት የአስተሳሰብ ልህቀት ደረጃው ወርዶ፣ መላበስ ከነበረበት የውስጥ ሰላሙ ተለይቶና መኖር ከሚችልበት የዕድሜ ጣሪያ ሳይደርስ አንሶ ይሞታል። በውስጣችን ያለውን እሳት ወይም ሙቀት ለማስተካከል ሰውነታችን ውጫዊ እሳት ወይም ሙቀት ይፈልጋል። በውስጣችን ያለውን የውሃ መጠን ለማስተካከል ሰውነታችን ውጫዊ ውሃን ይሻል። ውስጣዊ ነፋስነትን ለማስተካከል ሰውነታችን ውጫዊ ነፋስን ይፈልጋል። እንዲሁም የውስጣችንን የአፈርነት ባህሪ መስተካከል ለማድረግ ሰውነታችን ውጫዊ አፈር ያስፈልጋል ሲሉ አቶ አባተ ዝም ብዬ እኮ ነው የምንቦቀቦቀው ማለት ነው አለ ንጉሥ በውስጡ። ሰውነታችን የእሳትነትን የውሃነትንና የነፋስነትን ውስጣዊ ባህሪያት ለማስተካከል አብዛኛውን ቀጥታ የእነዚህ ተመሳሳይ የሆኑት ውጫዊ ነገሮች ይጠቀማል። ሙቀት ይሞቃል፣ ውሃ ያጠጣል፣ ነፋስ ያስገባል፣ ያስወጣል። የአፈርነትን ባህሪ ለማስተካከል ግን አብዛኛውን የአፈር መጠን ከምንበላቸው ምግቦች ያገኛል። ቀሪውን የአፈርነት ሚዛን ለመሙላት ግን ቀጥታ የመሬትን አፈር ይጠቀማል። አቶ አባተ ንግግራቸውን ሰከን አድርገው ቀጥለዋል። ነገሮችን ለማስረዳት አብዛኛውን ጊዜ የእጅ እንቅስቃሴያቸውን ይጨምራል። የእጃቸው እንቅስቃሴ የሚናገሩትን ቃል ጥንካሬና ስሜታቸውን ተከትለው ታችና ላይ ሲል አንዳች ደስ የሚል ስሜት። በብረት ድስት ከፈላ ሽሮ ይልቅ በሸክላ ድስት የተሰራ ሽሮ አፈርነትን ያስተካክላል። በበራድ ከፈላ ቡና ይልቅ በጀበና የተፈላው የአፈርነት ሚዛን ያስጠብቃል። በፕላስቲክ መያዣ ከተጠመቀ ጠላ ይልቅ በጋን የተጠመቀ ውስጣዊ አፈርነትን ያስተካክላል። ከዚህ በዘለለም ደግሞ በሰውነታችን አካሎቻችን ከአፈር ጋር የምናደርጋቸው ቀጥታ ንክኪዎች የአፈርነትን ሚዛን ያስጠብቃል። ምናልባት አስተውለህ ታውቅ ከሆነ በተለይ በገጠሩ አካባቢ ያሉ እናቶች ለሕፃን ልጆቻቸው ጤና ጥሩ እንደሆነ ስለሚያውቁ ጉሊት ወይም አንድ ላይ የተጣበቀ አፈር ይሰጧቸዋል። ሕፃናቱም ልክ እንደተጨበጠ በሶ ፍርፍር በፍቅር ይነጩታል ሲሉ አቶ አባተ ንጉሥ ገና እርሱ ሕፃን እያለ እናቱ ለታናሽ እህቱ ለወይኒቱ ከእርሻው መካከል ሳርና ስር የሌለበትን ንጹሕ ጉሊት ፈልጋ ሰጣት። ስትበላ አይቶ እታታ ለምንድነው ለጋበን አፍሬ ስጥሻት ሲላት ከዛኗ እንዲወፍርላትና ቅምጫ እንዳይዛት ብዬ ነው እንጂ አለችው ትዝ አለውና፣ ስለዚህ አቶ አባተ ያሉት እንዳለ ሆኖ እንደ እናቴ ደግሞ አፈር ጠቅማት ያሉ ሰው አይነ ምድርን ለማወፈር ፍቱን መድኃኒት ነው ማለት አለ በልቡ ንግግር ነው ትንሽ ፈገግ እያለ። ለማንኛውም ተመስገን አምላኬ እኒህን የተከበሩ ሰውዬ አቅልዬ ሃይማኖት ቀይር ብለው ሊሰብኩኝ ነው ብዬ በማሰቤ ይቅር በል አለ እንደገና። አቶ አባተ ንጉሥ በልቡ ምን እንዳሰበና ምን እንደሚል የሚያውቁት ነገር የለም። በጥቅሉ ከአፈር በራቅን መጠን የሰውነታችን ሚዛን ይዛባል። ከዚህ በዘለለም የምድራችን ተፈጥሯዊ አፈር በተቀየረ መጠን የእኛም የሰውነታችን ባህሪ ይቀየራል አሉና ወደ ኋላ ሆነ ጋለንድ ብለው ጣሪያ እያዩ ይህን እስካሁን የነገርኩህን በቀላሉ የምትገልጽ ከአፈራችን ሸሸን የሚል አርዕስት ያላት በጣም የመወዳት የስሜ ቋጠሮ አለች። እርሷ ልበልልህ አሉና አፈርን ራቅነው ንጽሕናን ተመኘን ንጹሕ ለመሆንም ብዙ መላ ዘየድ መታደስን ሽተን ማደሻውን ፈለግ መታደስን ሽተን ማደሻውን ፍተን ከአፈራችን ሸሸን አፈርነትን ተው ለአዝርቶቹ ምቾት አፈሩ ዳበረ ጫማ ለበስንና እግራችን አማረ ጎማ ተገዛና ጋኑ ተሰበረ የጀበና ቡናም በብረት ወፈረ በብረት ድስታችን ወጡ ተከሸነ
ምንቸት ስለምን ብረት ብቻ ሆነ? ግንብና ሕንፃ ነው ቤቱም ሰለጠነ። አዬ አፈር እምነት አፈር ከንቱ። እስኪ አምጡልኝ ለፊቴ ወዝ ልቀባባው ከቅባቱ። ጉርሙላጤ ነው ግሩም ፍጥነት ሰው ለመሆን ሰውነትን አፈርነትን የሚያራጥት ትላለች። በጣም የሚገርም ግጥም ነው። እውነቱን ለመናገር ግን ሙሉውን ተረዳሁት ለማለት ይከብደኛል። ትንሽ ጠጠር ያለብኝ መሰለኝ አለ ንጉሥ። ነገር ግን አሉ አቶ አባተ ከየት እንደሚመጡ የማይታወቁ ስሮቻቸው ግንባራቸው ላይ ተጥለፍልፈው አላወቂ የዘረገው የሴት ገመድ መስለው። ነገር ግን የዘመናችንን ትውልድ የተጠናወተው መጥፎ ቁራኛ ወደ ራሱ ዞር ብሎ ውስጡን እንዳይመለከታል። የውጩን ግን አስውቦ አብርቶና ጎልቶ ያሳያል። ይህ ደግሞ በቀላሉ ሊለቅ የማይችል የውጭ ቀላዋጭነት ልክፍት ነው። የተለከፈን ትውልድ ከልክፍቱ ነፃ የሚያወጣው መድኃኒት ደግሞ መንግስት ወይም ትምህርት ሳይሆን የጊዜ ፈረስ የሚያደርሰው የፈጣሪ ታምር ወይም ጥፋት ነው። አዎ የዛሬው ትውልድ ህመሙ ከልክ በላይ ስለሆነ ነገ ጤነኛ ልጆች ሊኖሩ የሚችሉ ፈጣሪ በታምራቱ በሽታውን ከደመሰሰለት ወይም ልክ እንደ ነው ጊዜው አይነት የበሽተኛ ትውልድን ቀጣይነት የሚያስቆም ጥፋት ሲኖር ይችላል። ዙሩን አከረሩት ጋሼ ይህን ያህል አለ ንጉሥ በውስጡ ትንሽ የመሸበር ስሜት ተሰማውና አቶ አባተ ግን ንግግራቸው እንደቀጠሉ ናቸው። ቀላዋጭ ትውልድ ቤቱ በሙሉ ከዚህም ከዚያም ሲቀላወጥ በተመጸወተው ቁስ የተሞላ መጽዋቹ ፊት ሲነሳው ደግሞ መግቢያ ቀዳሪው ተዘጋበት ይመስለዋል። የሚደርስበትን ያጣል፣ ይጨነቃል፣ ይቅበዘበዛል። ያንን ጩኸትም አይጣል አንድ አቅሙ ሁሉ ለመጽዋቹ አሳልፎ ሰጥቷልና። ከዚያም የእርሱን አቅም አሟጠው ተጠቅመው ካመረቱት ምርት ላይ የላሜዳውን ጉራጅ ሲጥሉለት ደስ ይለዋል። የሰጡት ነገር ዋናውን ምርት ይመስለዋል እንጂ የላሜዳው ጉራጅ እንደሆነ እንኳ አያውቅም። ይልቁንም ጽድቃቸው ቸርነታቸውና ልግስናቸው ገዝፎ ይታየውና ከማክበር አልፎ እስኪያመልካቸው ይደርሳል። ፈጣሪ ይልቅ በእነርሱ ምሮ ከሆነ እንኳ ቃሉን ሊያጠፍ አይችልም። ልክ እንደሆኑ እንደኛ አሁንማ ኢትዮጵያም ውዳጁ አሜሪካ ትሙት ካለች እንጥቻ በቃ ይህ የማይሻር የመሐላ ቃል ነው አሉ አቶ አባተ። ንጉሥ አቶ አባተ እንዲህ ሲሉ ንግግራቸው ገረመውና ትንሽ ፈገግ ብሎ በውስጡ ውዳጁ አሜሪካ ትሙት ካሉ እውነታቸው ነጭ ከነገረ ምንም ነገር አንጠራጠርም። ከቅዱሳን መጽሐፍት ይልቅ በነጭ ጽናት እርግጠኞች ነን። ከራሳችን በበለጠ እነሱን እናምናቸዋለን። ፍተሻ ላይ እንኳ ሀበሻው ሰውነቱ ላይ የወጣች ብጉር ሳትቀር ተገላብጦ ተፈትሾ ነጭ ሲሆን ግን አይነገርም። ነጭነቱ ለታማኝነቱ በቂ ማረጋገጫ ነው። በእርግጥ እነርሱ ልክ እንደኛ ተልካሻ ጥፋት ስለማያጠፉ የኪስ ፍተሻ ሳይሆን የልብ ፍተሻ ነው የሚያስፈልጋቸው። ሀበሻ የጥፋት መርዙን በኪሱ ይዞ ይሄዳል። የነጭ ግን የጥፋት መርዙ ልቡ ላይ ነው። እኛ ድንጋይ እንዳይወረውሩብን ስንጠብቃቸው፣ እነሱ ግን ከፊታችን ዞር ሲሉ ድንጋይ የሚወረውሩብንን እልፍ ከሽሞች ወርውረውብን ይሄዳሉ አለ ንጉሥ ስለራሱ። ይቺ ሀገር ቅድም አንተ እንደነገርከኝ አሉ አቶ አባተ ወደ ንጉሥ ብለው ይቺ ሀገር አንተ እንደነገርከኝ በእናንተ ወራ ከገነነው ባህር ዛፍ ጀምሮ ያሉትን መጤ ኮተቶች በሙሉ ጉልጥምታቸው ሳይቀር ከስራቸው መንግሎ ጥሎ በተቃራኒው ግን ንቆና አውልቆ የጣለውን የአባቶቹ መነጽር አንስቶ በጥበብ የደበቁትን የጦር መፍቻ ቁልፍ ፈልጎ አግኝቶ ችግሩን የሚቀርፍ አንድ ለእናቱ የሆነ ሀገር የሚባል ሀገር ወዳድ ጀግና እስከምታገኝ ድረስ ዳቦ ተሸክማ ነገር ግን ረሃብ ጉልበቷ እያራዳት በቅልጥና ትቆያለች። ያንን ጀግና የኢትዮጵያዊ ትውልድ ደግሞ ልክ እንደ ኖህ ዘመን ያለ ጥፋት ወይም የፈጣሪ ተአምራት ያመጡታል። ኢትዮጵያ ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ ጫፍ እስከ ምስራቅ ጫፍ የተባረከች ልዩ ምድር ናት። እኒህ የኢትዮጵያ ጫፎች ግን የት ድረስ ናቸው የሚለው ደግሞ ሌላ ጉዳይ ነው። አንዳንድ ሞኝ ግን ኢትዮጵያን ከኢትዮጵያውያን ለመለየት ይከብዳል። ኢትዮጵያውያን በየዘመኑ የሚኖሩ ኃላፊ መንገደኞች ሲሆኑ ኢትዮጵያ ግን እስከ ምጽአት ታያዋለች። ሀገር ማለት ህዝብ ነው ይልህና ህዝቡን ደግሞ በጣም ሀሳብ አስተሳሰቡን አጣሞ ይህንን ህዝብ ስትጠላ ደግሞ ሀገርህንም እንድትጠላ ያደርግሃል። ህዝብን በምክንያት መጥላት ትችላለህ። ህዝቡን ስለጠላኸው ግን የቆመበትን መሬት አብረህ አትጠላም አሉ አቶ አባተ። ንጉሥ ትንሽ ግራ እንደመጋባት አለውና ግን እኮ ሀገር ያለ ሰው ምንም ነው ወና ማለት ነው። ምድሩ ተጠላ አልተጠላ ምን ዋጋ አለው? ዋናው መዋደድና መወደድ ያለበት የሰው ልጅ ነው አለ። ልክ ነህ ይመስላል አሉ አቶ አባተ ትንሽ ፈገግ ብሎ። አሁንም ንግግራቸውን ቀጠሉና ነገር ግን ምድር ባዶ ወይም ወና ሆና አታውቅም። ፍጥረታት በጣም ብዙ ናቸው። ከእነዚህ መካከል የሰው ልጅ አንዱና ዋናው ነው። ነገር ግን
ሰው ባይኖርም ሌሎች በራሳቸው ያኗኗር ዘዬ የራሳቸውን ሕይወት የሚኖሩ አሉ። ከፈጣሪያቸው ጋር ይነጋገራሉ፣ ፈጣሪያቸውን ያመሰግናሉ። ሌላው ቢቀር እንኳ እንደኛ ሰው የሆኑና የእኛው ወገኖች የሆኑ ነገር ግን ለእኛ የማይታዩን እነሱ የሚያዩ ሰዎች አሉ። ከእነዚህ አካላት ጋር ተስማምቶና ተግባብቶ ምድሪቷን መጠቀም ደግሞ የኛ ድርሻ ነው። ምድር የቆመባት ሰው በተጠቀመባት ልክ ግስኗን ትቀጥላለች። እኛ በቀን ካላል ምድር በቀኝ አትልም። ለምሳሌ ይችን እናንተ ቁጭ ብለን የምናወራባት ምድር የጎጃም መሬት ናት። እኔ እናንተ የምንጠላ ሰዎች ብንሆን የጎጃም መሬት ግን ሊጠላ አይገባም። ምክንያቱም እኔ እናንተ ኃላፊዎች ሆነን ሳለን በዚች ምድር ውስጥ ግን የራሳቸውን ዓለም የሚኖሩ ከኛ ውጭ የሆኑ ፍጥረታት ስላሉ ሲሉ አባባተ ማለት ግን አልገባኝም አለ ንጉሥ። ቆም ብለን በማስተዋል ተፈጥሮን ማንበብ ብንችል መልሱ እዛ ጋ ይገኛል። ኢትዮጵያ የተዋበች የአምላክ ሙሽራ ነች። ጎጃም ደግሞ የሙሽሪት የቀለበት ጣቷ ናት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን የመጽሐፍ ቅዱስ ቃል መቼም ታውቀዋለህ። አየህ፣ የዚህ ቃል ሚስጥሩ ሌላ ቢሆንም ተዘጋጅ ግን ኢትዮጵያ እንደሚወክል መረዳት ይቻላል ሲሉ አባባተ ንጉሥ ቅድመ አይኑ ሄዶ ፊት ለፊቱ በግድግዳው ላይ ከተሰቀለው የእጅ መዳፍ ጋር እርሱ ብዙ የማያውቀው ነገር ግን እኛ ከፊት ለፊቱ ቁጭ ብለው እያወሩት ያሉት ሰውዬ አባባተ ብርሃን የሚያውቁት በጣም ብዙ ነገር እንዳለ ቀልቡ ነገር። በተለይም ደግሞ የካርታውን ትርጉም ለማወቅ በጣም ጓጉ። ምዕራፍ 7 ባል ለሚወዳት ሚስቱ ቀለበት ያስርላታል፣ እርሷም እንደዚሁ ማለት ነው። በዚህም የልብ ፍቅራቸውን ይገላለጻል። ላይተዋት ላትተወው ቃል ኪዳን ይጋባሉ። ቃል ኪዳናቸውን በቀለበታቸው ልባቸው ላይ ይጸናል። 10 የእጅ ጣቶች ቢኖሩንም የቃል ኪዳን ቀለበት ግን በሁሉም ሀገር እምነትን ማህበረሰብ ዘንድ ሁሌም ከአንዷ ጣት ላይ ብቻ ይታሰራል። ይህ ደግሞ ዝም ብሎ አይደለም። ይህች ጣት ከሌሎች በተለየ ከልብ ጋር የሚያገናኝ ተፈጥሯዊ ምስጢር ስላላት አሉ አቶ አባተ። አሁን ቀጠሉና የአባይ ውሃ የጎጃምን ምድር ይከባል። ጣናን በአንድ ጫፍ ሰላም ብሎት ገብቶ በላዩ ላይ እየቀዘፈ ሄዶ በሌላኛው ጫፍ ቻው ብሎት ያልፋል። ጣና ደግሞ የልብ ቅርጽ ይዞ የተፈጠረ የፍቅር ሐይቅ። በዚህም አባይ የጎጃም ቀለበት፣ ጣና ደግሞ የፍቅር ተምሳሌትና የአባይ ፈርጥ ሆነው ይኖራሉ። ፍቅር ልብ ላይ ይቀመጣል፣ ሐሳብም ከልብ ይፈልቃል፣ በአእምሮ ይመዘናል። ልብ ምስጢርን ቋጥራ ትይዛለች። አየህ፣ ፈጣሪ ውቢቱ ኢትዮጵያን ላይተዋት ሁሌም ሊያስባት ፈርጡ የልብ ቅርጽ የሆነ ቀለበት ከጣቷ ከጎጃም አሰረበት። በዚህም ጎጃም የቀለበት ጣት ስትሆን የኢትዮጵያ ልብም ሆና ትገኛለች። ጣና የፍቅር ተምሳሌት ብቻ የሆነ ሐይቅ አይደለም። ምስጢር በልብ እንደሚያዝ ሁሉ ጣናም የኢትዮጵያን ጥበብ ቋጥሮ የያዘ የሚስጥር ቋት። ይህን የምናውቅ ግን ጥቂቶች ብቻ ነን። ነጮች ግን በደንብ ያውቁታል። በዚህም ምክንያት ጣናን እንዳሻቸው ተንቀሳቅሰው የቋጠረው ምስጢር ሊያስጎለብሉት ይሞክሩታል። ጣናን ይፈትኑ ቦጭ በተባለ አርማቸው ቅስሙን ሰብረው ሲያሻቸው ወክ አድርገው አሊያም በባጃጅ እና በሳይክል በቀላሉ ተንቀሳቅሰው የልባቸውን ሊሰሩ ይፈልጋሉ። ካሻቸውም የኢንዱስትሪ ፓርክ እንስራላችሁ ብለው ከእርሱን በጣጥሰው እስከዛሬ ድረስ ለባለ ጊዜ የሚገባውን ከውሃ በታች ቋጥሮ የያዘውን ሀብታችንን ሊመዘብሩት ይፈልጋሉ። ነገር ግን ለፍተው ይቀራሉ እንጂ አይሳካላቸውም። ጣና ልክ አዳም ኮብልሎ ሲወጣ ባዶ እንደቀረችው ገነት እኛ ልጆቹ በሐሳብ ኮብልለን ከሀገር ወጥተንበት ባዶ ቀርቶ ድጋሚ የጊዜ ፈረስ ወደ እርሱ እስኪመልሰን ድረስ ፈጣሪ ላይተወው የቃል ኪዳን ምልክት አድርጎታልና በሚገለባበጥ መላካዊ ሰይፍ ከጠላትና ከዘራፊ ተጠቅሞ ያኖረዋል አሉ አባባል። በጣም የሚገርም ነው። እኔም ብሎት ጋሸ ብሎ አንድ ጊዜ ከት ብሎ አንድ ጊዜ ባይኑ ስፍቅ አድርጎ ግድግዳ ላይ ወዳለው ካርታና ወዲያው መለስ ብሎ እንደገና ደግሞ ወደ አቶ አባተ እያየ አገጩን በግራ እጁ ጣቶች እየደባበሰ ስለ ካርታው ምንነት መጠየቅ ፈልጎ የልጅ ፊት ሲሰጠው ጊዜ አንድየውን የቤቱን ነገር በሙሉ በአንድ ለውጠው አለሳ ሉዊስ የሚለውን እያሰበ ሲፈራ ሲችል አዩትና ምንድን ነው ለምን ትቸገራለህ? ደስ ያለን ጠይቅ አሉ የፈገግታ ፊት እያሳዩ። ያ ግድግዳ ላይ ያለው ካርታ አሁን ካሉ ነገር ጋር ይገናኛል እንዴ? አለ ንጉሥ ባገጩ ግድግዳው ላይ የተሰቀለውን መዳፍ ቅርጽ ካርታ እያመለከተ። ጎበዝ፣ በጣም አስተዋይ ልጅ ነህ። አዎ ይህ የምታየው የኢትዮጵያ ካርታ ነው ሲሉ አቶ አባተ ንጉሥ ፈጠን ብሎ ከመቼ በፊት የነበረችው የኢትዮጵያ ካርታ ነው? እስከ ዛሬ ድረስ እንዲህ አይነት ካርታ አይቼ አላውቅም አለ ግራ በመጋባት ግንባሩን ጥር አድርጎ አይኑን አጥቦ ካርታውን በደንብ እያስተዋለ።
በፊትም የነበረችው አሁንም ያለችውና ወደፊትም የምትኖረው ኢትዮጵያ ካርታ ነው አሉ አቶ አባተ ትንሽ ፈገግ ብለው አንገታቸውን የተወሰነ ዞር አድርገው ካርታውን እየተመለከቱ። በፊት የነበረችው ያሉኝ እሺ ይሁን፣ አሁን ያለችውና ወደፊት የምትኖረው ያሉኝ ግን አለ ንጉሥ የበለጠ ግራ ተጋብቶ። ነገሩ እንዴት መሰለ አሉ አቶ አባተ በሁለት እጃቸው ፊት ለፊታቸው ያለውን የጠረጴዛ ተደግፈው ከልባቸው ከተነፈሱ በኋላ። ነገሩ እንዴት መሰለህ፣ እኔ ተወልጄ ያደግኩት አዲስ አበባ ነው። ትምህርቴን ተምሬ እንደጨረስኩ ወዲያው ከአንድ መንግስታዊ ካልሆነ ድርጅት ውስጥ እዛው አዲስ አበባ ተቀጥሬ መስራት ጀመርኩ። ለ6 ዓመታት ያህል በዚያ ድርጅት ውስጥ ስሰራ ቆየሁ። በአንድ ወቅት ድርጅቱ በአባይና ጣና ዙሪያ የሚያጠነው ጥናት ስለነበረው ከአጥኚዎች መካከል አንዱ ሆኜ ከዛሬ 30 ዓመት በፊት ወደዚች ውብ ከተማ ባህር ዳር መጣሁ። ከዚያ በፊት ግን ባህር ዳርን በቴሌቪዥን መስኮት ካልሆነ በስተቀር በአካል አይቻት አላውቅም ነበር። ጥናታችንን በመስራት ላይ ያለን ግን ብዙ ነገሮች ከማውቃቸውና ከጠበቅኳቸው በላይ ሆኑ። እድሜ ዘላለምን ሲጠኑ ቢኖሩ እንኳ በደንብ ሊገለጡ የማይችሉ ብዙ ምድራዊና ሰማያዊ ነገሮች ያስተሳሰሩ ምስጢራትን ማስተዋል ጀመሩ አሉና አሁንም ንግግራቸውን ቀጠሉ። በመንፈሳዊ እይታም ጥሩ ስለነበርኩኝ ነገሮችን በሳይንስ አይን ብቻ አልተመለከቷቸውም ነበር። ጥናታችንን ጨርሰን ሌሎች ነጮች የሥራ ባልደረቦቼ ወደ አዲስ አበባ ሲመለሱ እኔ ግን አልተመለስኩም። ከጣና ስር ቁጭ ብዬ ምስጢራቶችን መመርመር ፈለግኩ። ፈጣሪ በገለጠልኝ መጠን የራሴን ምርምር በጣናና በአባይ ዙሪያ እየሰራሁ ቀሪ ዘመኔን ከጣና ውሃ ስር አድርጌ እኖራለሁ ብዬ ወስኜ በወጣሁበት ሳልመለስ ከዚህ ጋር ብለው አቶ አባተ ክርናቸው ጠረጴዛው ላይ አስደግፈው በመዳፋቸው ደግሞ አገጫቸውን አቃንተው ጣሪያ እያዩ 30 ዓመታትን ወደኋላ ተጉዘው ያን የወጣትነት ጊዜያቸውን በምናብ ይመለከቱ ጀመር። ንጉሥ በጣም በመጓጓት ውስጥ ሆኖ እሺ ከዚያስ ሲል አቶ አባተ ክርናቸውን ከጠረጴዛው ላይ አወርደው ወደ ንጉሥ የተመለከቱ። ከዚያማ ያው የፈጣሪ ፈቃዱ ሆኖ አዲስ ስራ ወዲያው አገኙ። ተቀጥሬ እየሰራው በትርፍ ጊዜ ደግሞ ልክ እንዳሰብኩ በአባይ በጣናና በገዳማቱ ዙሪያ የራሴን ምርምር መስራት ጀመር። ከምፈልገው ቦታ ላይ ከአባይና ከጣና መለያያ ስር ቤቴን ሰርቼ ትዳሬን መስርቼ 4 ልጆችንና ይችን የምታያትን አዲስ ካርታ ፈጥሬ ከዚሁ ደረሱ አሉ ትንሽ ፈገግ ብለው መልሶ ወደ ካርታው ዞር ብለው እየተመለከቱ። የሚገርም ነው ግን እንዴት በአባይና ጣና ላይ መመራመር የኢትዮጵያን ዳር ድንበር ለይቶ ካርታ ሊያስገኝ ይችላል? አሉ ንጉሥ። የጣናን ሐይቅ ልብ ቅርጽ፣ የአባይን ወንዝ ዙሪያ ጥምጥም ወይም ቀለበት ፍሰት፣ የጊዮንን የገነት ምንጭነትና አባይ የቀለበት ቅርጽ ይዞና ጣናን ደግሞ ልክ እንደ ፈርጥ አንጠልጥሎ ሲፈስ የጎጃም ምድር ጣት ሆና እንደ ቀለበት አጥልቃው ስታገኝ ጣት ካለች ጣቶችን አንድ የሚያደርግ መዳፍ ወይም እጅ ስለሚኖር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ከሚለው ቅዱስ ቃል ጋር አገናኝተህ ስትመረምረው እግዚአብሔር ለኢትዮጵያ ለክቶ የሰጣትን ሰማያዊ የሆነ ወሰኗን ታገኛለህ አሉና የግራ እጅ መዳፍህን ወስደህ ወረቀት ላይ አስቀምጠው። የቀለበት ጣትህ ማዛመጃ ነጥብ ወይም ሪፈረንስ ፖይንት ይሆንልሃል። የቀለበት ጣትህ ያለበትን ቦታ የጎጃም መገኛ አድርግ። እጅህን ዙሪያውን በእርሳስ ተከቦ የኢትዮጵያን ትክክለኛ ካርታ ይሰጣል ሲሉ ከዛ ንጉሥ ቀበል ያደረገና ያሉት ገብቶኛል፣ ነገር ግን ይህ የምናገኘው ካርታ የኢትዮጵያን ምድር ቅርጽ ምን ሊመስል እንደሚችል ያሳየ ይሆናል እንጂ እንዴት ወስኖ ሊያሳውቅ ይችላል? ልክ ነህ። በዚህ መንገድ ብቻ የምናገኘው በሆነ ትኬት ወይም ስኬል ያነሰው የኢትዮጵያን ምድር የወረቀት ምስል ብቻ ነው። ነገር ግን አዳም ከገነት ተባሮ ወደ ምድር ከመምጣቱ ጋር ተያያዘ ሌላ ሚስጥር አለ። ለጊዜው ይህን እንተወውና አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ ወሩን ትተን በዓመት ስሌት 7 ዓመት ገነት ኖሮ ወደ ምድር ሲመጣ 37 ዓመቱ ነበር። የ37 ዓመት ጎልማሳ የቀለበት ጣት አማካይ ውፍረት የካርታ ላይ ልኬት ተደርጎ ይወሰዳል። ወደ መሬት ልኬት ሲወርድ ደግሞ በአባይ ቀለበት የተከበበውን የጎጃም ምድርን ስፋት ይሰጣል። ይህን ከሚመስሉ ሌሎች ቀመሮች ውህደት በኋላ በተገኘ ሚዛን የኢትዮጵያን ሰሜናዊ፣ ደቡባዊ፣ ምዕራባዊና ምስራቃዊ ወሰኗን ይታወቃል አሉ አቶ አባተ። በጣም የሚደንቅ ነው ጋሼ። 5 ዓመታትን ከጣና ከስሩ ተቀምጬ ጣናን እቡም ብለው ወደ ተቀመጡት ገዳማት ስንቴ የባህር ላይ መንፈሳዊ ጉዞ ተጉዤ ግለታማዋ የባህር ዳር ፀሐይ ስታቃጥለኝ ከጣና ስነከርበት ግቢ ውስጥ ሲደብረን ከጓደኞቼ ጋር ወጥቼ ከእርሱ በሚነሳው ነፋሻማ አየር ዘና ስልበት ኖሬ አባይንም ቢሆን ከደብረ ማርቆስ ባህር ዳር ሲመላለስ ግልገል አባይን እንዲሁም ደግሞ ከዚሁ ከቀበሌ 10 ከፖሊ ቀበሌ 11 አባይ ባዶና
ከደብረ ማርቆስ አዲስ አበባ ስመላለስ ከጣና የሚወጣውን ዋናው አባይን ስንት ሳቆራረጠው ኖሬ አባይ ዳር ለዳሩ ያበቅላል ጠንበለል ዋጥ ላርግሽና አላየሁም ልበል። እንዲሁም አሳ በላሻለው አባይ ዳር ነው ቤቴ፣ አሳ በላሻለው ጣና ዳር ነው ቤቴ ከሚሉት ዘፈኖች ውጭ ሌላ ስለ አባይና ስለ ጣና ለማወቄ በጣም ይገርማል። እኔ ሞኝ እውነት አሳና ጠንበለል ብቻ የያዙ መስሎኛል እንጂ ይህን ያህል በተፈጥሮ ቀመም መቀመራቸውን ማየት አባት ያወቁ አለ ንጉሥ ትንሽ ፍጥም ብሎ እጆቹን በደረቱ አመሳቅሎ ይዞ ጭንቅላቱን ወደ ቀኝ ትከሻው ትንሽ ዘንበል አድርጎ አይኖቹ ፍጥጥ ብለው የሚመለከቱ ይመስሉ፣ ነገር ግን በአይነ ህሊናው ያለ እውቀት ያሳለፈውን ጊዜ እየታዘበ አቶ አባተ ቀጠሉና ትንሽ እንደመከፋት ብለው እንዲህ አሉ። ነገር ግን አካሏን ቆራርጠው ልቧ ብቻ ሲቀር ኢትዮጵያ ይላችኋል። እኛ ግን ቁራጭ አካሏን ሳይሆን ሙሉነቷን እንፈልጋታል። የሰው አካሉ ተጎድቶ እጁ ወይም እግሩ ቢቆረጥ የሰውየው ስም አይቀየርም። በፊት ሙሉ ሳለ የነበረው ስሙ ከጉዳቱ በኋላም ያው ነው። ሙሉ አካሉ ተቆርጦ ቢያልቅም ልቡ ደም መርጨት ቀጥላ ሰውየው በሕይወት እስካለ ድረስ ስሙ ያው የበፊት ሲሞት ብቻ በስሙ መጠራት ቀርቶ አስከሬን ይባላል። የኢትዮጵያ ነገርም እንዲሆኑ አገኘ። በፊት አባቶቻችን ዘመን ሙሉ ነበረች፣ ኃያልም ነበረች። የጥበብ መፍለቂያ፣ የእውቀት ማማ፣ የእውነት ምንጭና የተፈጥሮ መለኪያ ሚዛን ነበር። ከዛም ጠላት አጥብቆ ፈተናትና ሰውን አጠፋባት። ኢትዮጵያ ሀገሬ ሰው እያላት ሰው ተራበች። እርሷም ስሟን ይዛ አካሏን ግን አጣች። ልቧ የመኖር ደምን እየረጨ ሙሉ ሆና መኖርን እየሻተች ወደሉ አካሏን ይዛ ይገኛለች። አቶ አባተ ስለ ኢትዮጵያ ሲያወሩ እንባቸው አይናቸው ላይ ደርሶ አግረው ሲመልሱ የውስጣቸው ፍላት ልገንፍል እያለ አይሆን ሲሉትና አይናቸው እየቀላ ሲሄድ ይታያል። ምንም እንኳ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል ሌላ ትርጉምና አንድምታ ያለው ቢሆንም ለእኔ ግን ራሷ ኢትዮጵያ እጅ አልያን የእጅ መዳፍ ነች። እጅ ለምህረት ወይም ደግሞ ለመዓት ወደ ፈጣሪ ይዘረጋል። ቅዱሳን አባቶቻችን እጆቻቸውን ለምህረት ወደ ፈጣሪ ዘርግተው፣ በተቃራኒውም ደግሞ ልክ እንደ ኤልያስ ለመዓት እጃቸውን ወደ ፈጣሪ ይዘረጉዋል። ኢትዮጵያም ለራሷና ለዓለም ለምህረት ካስፈለገም ደግሞ ለመዓት ወደ ፈጣሪ የምትዘረጋ እጅ ናት። እግዚአብሔር ኢትዮጵያን መርጧታል፣ ቀድሷታል፣ አክብሯታል። የወላጅና የወዳጅ እናቱ የድንግል ማርያም ሀገሯ አድርጓታል። ማን ይህን ክብር አግኝ? እናቱ ድንግል ማርያም የዓለም እናትና መድኃኒት ስትሆን ሀገሯም የሌሎች ሀገራት እናትና መድኃኒት የምትሆን አሉ አቶ አባተ። ንጉሥ እና አቶ አባተ እንዲህ እያወሩ ሰዓቱ እየነጎደ ነበር። 6:40 ሆነ። የአቶ አባተ ባለቤት ወይዘሮ ታገኘው ለምሳ ከስራ ተመልሰው መጡ። ከንጉሥ ጋር ከተዋወቁ በኋላ ምሳ አብረው በልተው ንጉሥን ተመስገን ያን ከውሃ የቀጠነና ጠጠር የቀላቀለ የካፌ ምስር ወጥ የዛሬን ተገላገልኩ እያለ በልቡ ወደ ግቢ ወደ ፖሊ ተመለሰ።